ገደሎች ይናዳሉ፣ አጥርና ቅጥሮች ሁሉ ይፈርሳሉ፣ ታላቅ ጦርነትም ይሆናል። በሞስህና በቶቢል አለቃ በጎግ ላይ ሁሉ ዶፍና የበረዶ ድንጋይ እሳትና በዚያም ድፍ ሁሉ ይወርዳል። በእጁ የጨበጠው በጫንቃው የተሸከመው በግቡ የታጠቀው ልዩ መሳሪያውን ሁሉ ይጠላል። እርሱና ሰራዊቱን ከእርሱ ጋር ያሉ ሕዝቦች ሁሉ በእስራኤል ተራራ ላይ ይወድቃሉ። ሥጋቸውም ለሰማይ አሞሮችና ለምድር አራዊቶች ሁሉ ምግብ ሆኖ ይሰጣል። በእስራኤል ከተማ የሚኖሩ የጎግን የጦር መሳሪያ ለመማረክ ይወጣሉ። ታንኩንና መድፉን ሌላውን ከባድና ልዩ ልዩ የጦር መሳሪያዎችን በእሳት ሁል ጊዜ ያቃጥላሉ። የጦር መሳሪያው ብዛት የተነሳ 7 ዓመት ለቤት ማገዶ ሁል ጊዜ ያደርጉታል። ለዱር እንጨት ሁሉ አይለቅሙም። በዚያን ጊዜ እናንተ ተጠንቀቁ። በዚያን ጊዜ ተጠንቀቁ። ከዚያም በኋላ በእስራኤል ባህር በስተ ምስራቅ ያሉ ሸለቆች ለጎግና ለሰራዊቱ መቃብር ይሆናሉ። ከሬሳውና ከመቃብሩ ብዛት የተነሳ በዚያን ቀበሌ መተላለፍ ሁሉ አይገኝም። መንገድን ይዘጋል። የጎግን ሰራዊት ለመቅበርና ምድሯንም ለማጽዳት የእስራኤልን ሕዝብ 7 ወር ይፈጅበታል።